እስራኤል ዳንሳን እንደፈለጉ መሳደብ ይቻላል፣ መናገር ይቻላል፣ ቁጣ ይቻላል፣ ሁሉ ይቻላል። ግን እስራኤል ዳንሳ የደረሰውን ቦታ ለመድረስ እንደሱ መሆን አለባቸው። መድረስ አትችሉም፣ እስራኤል ዳንሳ የደረሰበት መድረስ አትችሉም የሚለው የቱ ጋር እንደሆነ ታውቃላችሁ? እንዴት ቀይዋ መኪና እንደገዛ ላሳያችሁ። ደውልለት፣ ያው መልዕክት ስለላከል። እሺ በቃ ስንት ሰዓት ልደውልለት? አይ እሱ ራሱ ነው የሚደውለው። ነው በቃ መልዕክቱን አምነህ ተቀበል። ተቀብያለሁ። ባገኘው ግን ጥሩ ነበር። በቃ እንደዛ ከሆነ የስልክ አገልግሎት ነው አሁን እየሰጠ ያለው። ሐዋርያው እንደሚታወቀው ሐዋሳ ላይ ግንባታ ላይ ነው ያለውና ለዛ የሚሆን ድጋፍ ለሚያደርጉ ሰዎች ነው አሁን በዚህ ሰዓት እየደወለ እየጸለየ ያለው። አቅም የፈቀደውን ከ1,000 ብር ጀምሮ ድጋፍ ብታደርግ ደረሰኙን ደግሞ ብትልክልኝ ለኔ መዝግቤ አስተላልፍልሃለሁ። ሐዋርያው ደውሎ ያገኛል፣ በስልክ ያገለግላል፣ ራሱ ነው የሚደውልልህ። እሺ ስንት ብር ድረስ ነው ማስገባት? 1,000 ብር ጀምሮ ያው ድጋፍ ማድረግ። ኦኬ ከዛ ብሩን ካስገባው ግን ይደውልልኛል ደግሞ? አዎ ደረሰኙን ግን ትልካለህ፣ ለኔ ትልክልኝና ወደሱ አስተላልፋለሁ። ደውሎ ይጸልያል። ያው ድጋፍ ለሚያደርጉ ሰዎች እናንተ ባላችሁ አቅም፣ እሱ ደግሞ ባለው ጸጋ እናንተን ያገለግላል። እሺ ለዛ ነው። እሺ ወንድሜ ድጋፍ ታረግ። በዚህ ቁጥር ብቻ ነው የምትልክልኝ። እሺ ደረሰኙን። ኦኬ የባንክ ደረሰኙ? አዎ ይልክልሃል። በዚህ ቁጥር ልላክልህ። ንግድ ባንክ ንግድ ባንክ ነው። አዎ የእሱን ላኪልኝ፣ የሐዋርያው እኮ። እሺ እልክልሃለሁ። የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ነው የሚለው። እልክልሃለሁ። አዎ በእሱ ማስገባት አይቻልም እኮ። የእሱ ነው እኮ፣ ያው በዛው ነው፣ በሱ ነው እያገለገለ ያለው አሁን ለቤተክርስቲያን ስለሆነ ዋናው። አዎ ዋናው ዓላማ እሱ ስለሆነ እሺ እልክልሃለሁ። ስታስገባ ደረሰኙን ስልክም ባላነሳልህ ጠዋት አየዋለሁ እኔ ስገባ ቴሌግራም ላይ በተለከለኝ ጠዋት አይቼ እደውልልሃለሁ መዝግቤ። እሺ ባለቤቱ ነሽ አንቺ? አይ አብሬው ነው የማገለግለው እኔ ነው። እሺ እግዚአብሔር ይመስገን። እሺ አባ ተባረክ። ጋፕለስ ማን ልበልሽ አንተን ስም? እኔ ፎርጎሳ መንዴሳ እባላለሁ። ፎርጎሳ መንዴሳ መንዴሳ። እሺ እዚች ሲስተም ላይ መድረስ አትችሉም። እኔ የምነዳውን መኪና ለመንዳት እኔ ያለኝን ገንዘብ እንዲኖራችሁ፣ እኔ ደረስኩበት እንድደርሱ ይችኛዋ ሲስተም ታስፈልጋለች። የቷ ጥቅስ ይልክላችሁና ከዛ በኋላ መነሻው 1,000 ብር ነው። ለቤተ ክርስቲያን ድጋፍ ይልና የተላከው አካውንት ግን የራሱ አካውንት ማለት ነው። እዚህ ጋር መድረሳችን ፎርጎሳ መንዴሳ እባላለሁ። ለማንኛውም